የብሉይና የሐዲስ ኪዳን መጻሕፍትን ዘርዝር። 1 2 3 የብሉይ ኪዳን መጻሕፍት በአራት ይከፈላሉ። የመጀመሪያው የሕግ መጻሕፍት ነው፣ ኦሪቶች ያሉበት። ሁለተኛው ደግሞ የታሪክ መጻሕፍት ነው፣ መጽሐፈ ኢያሱ፣ መጽሐፈ ነገሥት ያለበት። ሶስተኛው ደግሞ የመዝሙርና የጥበብ መጻሕፍት ነው፣ መዝሙረ ዳዊት ያለበት፣ መጽሐፈ ኢዮብ ያለበት። አራተኛውና የመጨረሻው ደግሞ የትንቢት መጻሕፍት ነው የሚባለው፣ ትንቢተ ኢሳይያስ፣ ትንቢተ ኤርሚያስ ያሉበት ማለት ነው። የሐዲስ ኪዳን መጻሕፍት ደግሞ በአምስት ይከፈላሉ። የመጀመሪያው የወንጌል መጻሕፍት ናቸው፣ አራቱ ወንጌላት ያሉበት። ሁለተኛው የታሪክ መጻሕፍት፣ የሐዋርያት ሥራ ያለበት። ሶስተኛው ደግሞ የመልእክታት መጻሕፍት ናቸው፣ የጳውሎስ መልእክት፣ የይሁዳ መልእክት የመሳሰሉት ያለበት። አራተኛው ደግሞ የሥርዓት መጻሕፍት ነው፣ ዲድስቅልያ፣ አብጥሊስ የመሳሰሉት ያለበት። የመጨረሻው ደግሞ የትንቢት ወይም የራእይ መጻሕፍት ነው፣ የዮሐንስ ራእይ ያለበት። መጽሐፍ ቅዱስ መቼ ተጻፈ? 1 2 3 መጽሐፍ ቅዱስ መቼ ተጻፈ ለሚለው መጽሐፍ ቅዱስ በተለያየ ዘመን በቅዱሳን አባቶች የተጻፈ መጽሐፍ ነው። የመጀመሪያው መጽሐፍ ብንወስድ መጽሐፈ ሄኖክ ነው፣ በ1486 ዓመተ ዓለም የተጻፈ መጽሐፍ ነው። የመጨረሻው መጽሐፍ ደግሞ ብንወስድ የዮሐንስ ራእይ ነው። እሱም ደግሞ በ96 እስከ 98 ዓመተ ምህረት የተጻፈ መጽሐፍ ነው። በዚህ ጊዜ ሂደት ውስጥ እንግዲህ 4114 ዓመት መጽሐፍ ቅዱስን ለመጻፍ የፈጀው ጊዜ ነው። ለሌሎች ኦርቶዶክሳውያን ወንድም እህቶቻችን እንዲደርስ ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁ እንዳትረሱ በእግዚአብሔር ስም እናሳስባለን።